ሰዎች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እንዴት ናችሁ? ዛሬ ደግሞ በዚህ ሰዓት ተገናኝተናል። ዛሬ የምንሰራው የቲማቲም ቁርጥ ነው የምንሰራው። ቲማቲም እንደ ሰላጣም መጠቀም እንችላለን፣ ግን እኔ በቲማቲም ቁርጥ ብቻ ነው የምሰራው። በጣም ቆንጆ የሆነ አብረን እንሰራለን። አብረን ተከታተሉኝ ማለት ነው። እዚህ ጋር ሽንኩርት አዘጋጅቻለሁ። የተከተፈ በደቃቁ ሽንኩርት አለ። እዚህ ላይ በማድረግ በጋለ መጥበሻ ላይ እንደዚህ አብረን እናቁላለዋለን ማለት ነው። ያው እንደዚህ አሁን ቀይ እንደመሆን እያለ ነው። ስለዚህ ዘይታችንን እንጨምራለን ማለት ነው። ዘይታችን ጥብስ እናደርጋለን። መጥበሻው ከጋለ ብዙ አያስቸግርም ማለት ነው። እዚህ ጋር ኮረሪማ ትንሽ አለኝ አደርጋለሁ ነው። የማትፈልጉ ከሆነ አለመጨመር ትችላላችሁ፣ የማትወዱ ከሆነ ማለት ነው። ግን ቆንጆ ያደርገዋል። እዚህ ጋር ደግሞ ትንሽዬ ነጭ ሽንኩርት እጨምራለሁ። የተዘጋጀ ነጭ ሽንኩርት አለኝ፣ ትንሽ ሳይበዛ። ይሄን እንደዚህ ካረግን በኋላ እዚህ ጋር ያያችሁት በደቃቁ የከተፍኳት ቃሪያ አለች። አብረን እንደዚህ እንጨምረዋለን። ሞቀ ውሃ እናደርግበታለን በትንሽ፣ ምክንያቱም ሽንኩርቱ እንትን እንዳይለ እንደዚህ የሞቀ ውሃ ትንሽ አድርጋችሁ። እንትኑ መብሰል የለበትም። ይሄ ቃሪያው እንደዚህ ለብለብ ካለ በኋላ ይሄ ቲማቲም ይሄው እንደዚህ በቁርጥ መልክ አዘጋጅቼዋለሁ። ይሄንን ስታዘጋጁ የፈላ ውሃ ላይ ውሃው መጀመሪያ ከፈላ በኋላ ጠንከር ያለውን ቲማቲም የሚበቃችሁን ያህል እዛ ውስጥ ትጨምሩታላችሁ። ልክ ውሃ ፈላ እንዳለ ታወጡታላችሁ ቲማቲማችሁን ማለት ነው። እሱ ራሱ ስንጥቅ ይላል። የፈላ ውሃ ውስጥ ትንሽ ስታቆዩት ማለት ነው። ታወጣችሁት በኋላ ልጡታላችሁ። ውጭ ልጣችሁ ይኸው በአይነት አድርጋችሁ ትከትፉታላችሁ ማለት ነው። ልክ ሳይበስል በጥሬው ነው የምንልጠው። እዚህ ጋር አሁን ጨምረን ለበለብ ያደረግነው ላይ እንደዚህ ገልበጥ እናደርገዋለን ማለት ነው። ግን እንግዲህ ትንሽ ተክተክ ሲል እንገናኛለን ማለት ነው። ያያችሁት እንዴት እንደሚተከተክ ልክ እንትኑን ሳይለቅ ማለት ያ በእንደዚህ አይነት መልክ ካረግን በኋላ ቆንጆ ቁርጥ ማለት ነው። ያያችሁት በእንደዚህ መልክ ነው የምትሰሩት ማለት ነው። በጣም ቆንጆ ነው። ይሄን ብትፈልጉ እንደዚሁ፣ ብትፈልጉ በዳቦ፣ ብትፈልጉ በእንጀራ በጣም ቆንጆ ነው። ያያችሁት በእንደዚህ መልክ ደርሷል። አሁን ሳህናችን ላይ እንገለብጣለን ማለት ነው። በእንደዚህ አይነት መልክ ስትሰሩት በጣም አሪፍ ነው። እንደዚህ ሰርታችሁ ተመገቡ። የቲማቲም ቁርጥ እንደዚህ ለብ ያለ ማለት ነው። ሎሚም አይገባውም። በቃ በጣም አሪፍ ነው። ሞክሩ። ሰብስክራይብ እያደረጋችሁ አበረታቱኝ። ታንኪዩ፣ አመሰግናለሁ። በሌላ ጊዜ ደግሞ ሌላ ነገር ሰርቼ እንገናኛለን። ተባረኩ። አመሰግናለሁ። ባይ
አለው ተመስገን ግን አላማረርም የጎደለበት